ጊዜ ነው ከገባ? የሆሳና ቅዳሜ ነው የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣ ያሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ቅጠላ ቅጠል። ምን ቅጠላ ቅጠል? ቅጠላ ቅጠል እና ስራችን አበላሸብን። አበላሸብን ቅጠላ ቅጠሉን ለምን? የኛ ስራችን ነበር። እኔ አሁንም አወራ ከቤተ ክርስቲያን ስናስባረረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድን ነው? ስር ማሽቀጠል በጣሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ? እዛ ይሄን ነው የምፈልገው። ይሄን ነው የምፈልገው። ምኑን እና ምን አደረከው? ከስር የቀነጨር አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለው አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋ ነው የበሬሽንት በበሬሽንት በፊጋ በሬሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። እሱ ነበረ መዋረሻ በበሬ ሽንት። ታዲያ ትርጉሙ ምንድን ነው? ፊጋ የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ በእኔ ምክንያት የተያዙት ሌሎቹ። አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድን ነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምንፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? 12 ሰዓት አንደበቱን ያዝነው። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? ዜሮ። መናገርስ ዜሮ። እሱ ተነስ ተንበርከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደብተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ እረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኩ ነቃላችሁ እኮ ምንድን ነው? ከተነቃም ነው በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛ አሁን የምናወራ አራቶቹ ነው። ይሄ የሚደነፋውን ወደዛ እሱን ያስያዘው። የሚደነፋው የትኛው ነው? ረጅሙ ነኝ። ብቅል አውራጁ ረጅሙ። ምን በሰውየው ቁመት ልክ ነው የምታወራው?
እኛ አራታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ መተን ደጅ ጠኒ ነን። ደጅ ጠኒ ደፍተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዴ የሚኖረው? ያው የሚቀጥረን ስናጣ በጎንችን እየሰራን እንኖራለን። እቺ ነች በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን ልጆች የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆን ነው አይናችን አሁንም አይታየን። አይናችን አያይም፣ አያስተውልም። እናያለን እያልን አልናይም። ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይህም ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ። ከዛ ውጪ ምንም አይነት ላብራቶሪ የለም። እንዴት ተያዝክ? መጀመሪያ ልናስቀድደው ነበረ ከጀርባው ከዚህ ልናስቀድደው ነበረ። ድርቅ ነው ያደረገው? አይ ልፍስፍስ ነው ያደረገው። ድርቅ አላደረግም፣ ልፍስፍስ ነው ያደረገው። ልፍስፍስ ነው። ከዛስ ዜሮ እንዲሆን አደረግንና ቤተሰቦቹ እንዲሰቡ፣ እንዲደነግጡ፣ እንዲቀደድ ሞከርን። ግን ታናሽ ወንድሙ እሱማ ብደፋው ደስ አይቀደድም አለ፣ አንፈርምም አለ፣ አይቀደድም። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኙንም። አትገኙም። እኛ በፖሊስ አንያዝ አንገኝ፣ ማንም አያውቅም። የሚያውቀን ምኑ ነው የሚያውቀን? ይሄ ነው መስቀሉ። መስቀሉ ያውቃል። የመስቀሉ ጌታ ነው። እሱን ያዘን። መሳሪያችንን ከፈታን ቆይተናል። ማተባችንን ካቃለልን ከናቅንና ከተውን ቆይተናል። ፋራ እንዳንበል እያልን ማተብ የወጠስንበት ዘመን ረጅም ነው። የዛ ውጤት ያስከፈለህ ታዲያ በውስጥህ ጠላት ልምምድ እንዲያደርግ ጊዜ አግኝቷል። የጸሎት ጊዜህን ነጥቆ እቤት አልፈስፍሷል። ማታ ሲመሽ እንዳታመሰግን አቅምም አንደበትም ቋንቋም መጽሐፉም አይታዩህም፣ አትናገረውም። ዝም ብለህ ተኛ፣ ይተኛብሃል። ለመደህ በቃ። በዚህ ክፉ የመናፍስት ልምድ ውስጥ እስረኞች ነው። አለመታመማችን አይደለም ዋናው፣ ስነ ልቦናችን ከተያዘ ትህትና፣ በጎነት፣ ቅንነት፣ ሰላም፣ ፍቅር የማይስማማን ከሆነ ችግር አለብን ማለት ነው። ቂምን፣ ጥላቻን፣ በቀልን የምናስብ ከሆነ ዲያብሎስም ይህንኑ ስራን የሰራው። በል ተዘጋጅ፣ አሁን በጥ ነውጣ ከሰውነቱ ውጣ። በስላሴ ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ስማት ይቆርጥ። እግዚአብሔር ይቀስስ። በሰማይ ላሉት ሁሉ እንኳን ቅናት አድሮበታል። እንዴት ነው? እንዴት ነው? ተስፋ ነጠላ ይሄንም ጥሎታል። አዎ ጥሎታል። እሺ ወደዚህ ናቸው። አሁንም ትሸሻለህ? አይ ገፍቶ ነው። እሺ ነገሩ እንዴት ነው? እግዚአብሔር ይመስገን። የተሰወረ ጠላት ሰውን አይጥልም ብለህ አታስብ። ይሄ መጽሐፍ ያገላበጥከው ይሄ ራምፓ ኦሾ ሳይኮሎጂ ምን ብለህ ያን እያገላበጥክ ዮጋ ዞጋ ዶጋ እያልክ በስፖርቱ ዓለም ውስጥ የመለከፉ አቅጣጫ በጣም ከባድ ነው።
በጣም ብልጥ የሉሲፈር መንፈስ ስናስተናግድ ኖረናል። ዘመናዊ ትውልድ የመለከፍ ገጽታው ሰፊ ነው። ለዚህ የተሰወረ ኃይል ጉዳት አለው፣ ግን የምናሸንፍበት ደግሞ ከሱ መሰወር ይበልጣል። ክርስቶስም እኮ ተሰወረ አይደል ያለው? ተሰውሮ ያጠቃላል። ቀለዮጳና ልቋስ ውስጥ እኮ ነው የተሰወረው። ከዛ በራላቸው፣ ጨለማውን ብርሃን ነው ብለው ነጎዱ። በቃ ሄዱ፣ ወደ ኢየሩሳሌም ተመለሱ፣ ወደ ቀራንዮ ተመለሱ። እግዚአብሔር ያክብርልኝ። እንዴት ነው? ሄዷል፣ በኢየሱስ ክርስቶስም ሄዷል። ምን ልናገር አባቴ? ምንድን ነው የማወራው? እስኪ እንደዚህ የሚዋረድ መንፈስ ልከው ራሳቸው ይሰቃያሉ። እኛ ስራችን መያዝ፣ ማሸኘት፣ እነሱ መላክ፣ ሌላ ነገር የለም። የስሙን ኃይል በደንብ ያየሁበት ጉባኤ ነው። የኢየሱስ ክርስቶስን የስም ኃይል ያየሁበት ጉባኤ ነው። ይሄ ነው በቃ። ተስፍሺ እንደገና አዲስ ድራማ ጀመረች ምናምን የሚሉም አሉ። እንደዚህ አይነት ቡዳዎች በጣም ብዙ ናቸው። ይሄ ማለት በዚህ ዘመን ውስጥ ያለው ውድቀት ያልተገነዘቡ የማይረዱ ለራሳቸው የክፋት ጡረተኞች ወይም እስከ መጨረሻው ድረስ ለክፋት የሚኖሩ አንደበታቸው ዋጋ እያስከፈላቸው ረጅም ጊዜ ለትውልድ የሚተርፍ ድምፅ ያላቸው ብዙዎቻችንም ከዚህ ክፉ ባህሪ እየተገኘን ስለነበረ ነው። አሁን ትግላችን ይግባን አይግባን ትግል፣ እንረዳ አንረዳ ትግል፣ እንመን አንመን ትግል። በዛ ትግል ውስጥ እንኳ ለመግባት እድሉን ያጡ ተሽፍሽ እና ግርምሽ ድራማ ጀምረዋል እያሉ ነው። እኔም አለቃቸውም እነሱም አይለቁኝም። ሌላ ነገር የለውም። በዚህ በ2017 ብቻ 7 ደብተራን ያሳሰሩት። ምክንያቱም የሚያደርጉት ነገር በጣም ከባድ ነው። በጣም ብዙ። አሁን እሱን ተወውና እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሙ የተመሰገነ ይሁን። የአባታችንን ሰዓት መውሰድ አልፈልግም። ውስጤ ትንሽ ደስታ ድንጋጤም ስላለ ብዙ ማውራት አልቻልኩም። አንድ አጠር ያለች መዝሙር ዘምር ደስ ስላሉ። አይኖቼ ማዳኑን አይተዋልና፣ አይኖቼ ማዳኑን አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና። አይኖቼ ማዳኑን አይተዋልና፣ አይኖቼ ማዳኑን አይተዋልና፣ ይገባዋል ይገባዋል ክብርና ምስጋና።